ነብዩ አለይሂ ሰላቱ ወሰለም በጣም የሚያስደነግጥ ነገር ይናገራሉ። ከኡመቶቼ የሆኑ ሰዎችን አውቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን يأتون يوم القيامة بحسنات በጣም ብዙ መልካም ስራ ይዘው ይመጣሉ። የመልካም ስራ ብቻውን መልካም ስራውን ፕሮቴክት ካላደረከው ካልጠበቅከው መልካም ስራ ብቻውን አስተማማኝ አይደለም። ይሄ ሐዲስ የሚነግረን እሱ يأتون يوم القيامة በጣም ትልልቅ ስራ ይዘው ይመጣሉ። የተራራ ሰንሰለት ምን أمثال جبال تهامة بيضاء የቲሃማን ተራራዎች የመሰለ ንጣት ያላቸው አንጸባራቂ መልካም ስራዎች ይዘው ይመጣሉ። የቲሃማ የሚባለው አካባቢ ያሉ ተራራዎች ከፍታም አላቸው፣ እንደገና ሰንሰለት ናቸው፣ ቼን ናቸው። ከፍ ያለ ሰንሰለት ይዞ የሚሄድ ተራራ እንደዛ መልካም ስራ ከምረው የሚመጣሉ። ተራራ የሚያክል ኸይር ስራ አላህ ግን فيجعلها الله هباء منثورا አላህ ይጠብቃል። ብናኝ አቧራ ያደርገዋል ያንን ኸይር ስራ በሙሉ አላህ ከምንም የማይጠቅም ይሆናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሃቦቹ صفهم لنا يا رسول الله صلى الله عليه وسلم እስኪ እነማን ናቸው እነዚህ ሰዎች? ይህ ሁሉ ኸይር ስራ ይዘው መጣው እንደዚህ ባዶ የሚሆንባቸው ሰዎች እነማን ናቸው? أما إنهم إخوانكم على النبي صلى الله عليه وسلم الناس كل إلى دلهم من دبوشاتشو ناتشو ومن جلدتكم كنا أنتو يهونو سووش ناتشو ما أنتو استنيالوت يصلون كما تصلون أن أنت دمت سجدوت يسجدالو ويصومون كما تصومون أن أنت دمت صوموت يصومالو ويأخذون من الليل كما تأخذون ከሌሊትም ሰላት እናንተ የምትሰግዱትን ያክል እነርሱም ይሰግዳሉ። ከሌሊትም እጣላቸው ይወስዳሉ። ከሌሊት ሌሊት ሰላትም አያመልጣቸውም። ولكنهم እነሱ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም إذا خلوا بمحارم الله انتهكوها አላህ ክልክል ያደረገውን ነገር ብቻቸውን ያገኙት ጊዜ ግን ይዳፈሩታል። ብቻቸውን ሲሆኑ የአላህን ህግ ይጥሳሉ፣ ሐራምን ይዳፈራሉ። ሰሃቦች ምን ያክል ድንጋጤ እንደፈጠረባቸው ያየናል። ሲፍሁም ለና ያ ረሱላህ አይታይም እንደው ምን አይነት ሰዎች ናቸው? ይህንን ሐዲስ ሰለፎች ውስጥ ሲናገሩ ይህንን ሲያስተላልፉት ወይም ሲሰሙት ተንበርክከው ጉልበታቸው ተንበርክከው የሚያለቅሱ ሰዎች ነበሩ ከሰለፎች። ይሄ ለሷሊሖች የመጣ ማስጠንቀቂያ ነው ይላሉ። ሷሊሖች የሚባሉ መልካም ስራ የሚሰሩ ሰዎች ግዝፈቱን አስበዋል። ግን የሰሩትን ኸይር ስራ ግዝፈት ያ ማለት በደንብ ያሉ ሰዎች ናቸው። እነዛ ሰዎች ግን ብቻቸውን በሚሆኑበት ጊዜ አላህን ይረሳሉ። ማይጠብቀን